በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ያሳካቻቸው ወታደራዊ ድሎች ወይም ደግሞ ተደጋጋሚ የሆኑ ጥቃቶችን መሰንዘር መቻሏ ይታወቃል። ታዲያ አሁን ላይ ኢራን ብቻዋን እንደዚህ አይነት ጥቃት በአሜሪካ ላይ ልትፈጽም አትችልም የሚል አይነት አቋምን የያዙ የሚመስሉ እንደ ዩክሬን የኢንተለጀንስ ድርጅት የመሰሉ ተቋማት በእርግጥም ኢራን በመካከለኛው ምስራቅ የአሜሪካ የጦር ሰፈሮችን ያነጣጠረ ጥቃት በመፈጸም ከተቀዳጀችው ድል ጀርባ የሩሲያ የስለላና የሰርቪላንስ መረጃዎች አሉ የሚል አዲስ ሪፖርት ይፋ ማድረጉ ተነግሯል። ይህን ጉዳይ በተመለከተ የተሰሙ ያሉ ጉዳዮችንና መረጃዎችን ወደ እናንተ ላድርስ። እንግዲህ በሪፖርቱ ላይ የቀረበው ሀሳብ ምንድነው? በመካከለኛው ምስራቅ በተለይ እነ ሳውዲ አረቢያ፣ እነ ጆርዳን፣ እነ ኩዌት፣ እነ ኢራቅ ሌሎችም ባልተዘረዘሩት ሀገራት ላይ ኢራን ስታከናውናቸው የነበሩ የአየር ላይ ጥቃቶችን በስኬት እንድትቀዳጅ የሚያስችል አይነት የስለላ መረጃዎች በሩሲያ አማካኝነት ይቀርብላት ነበረ በማለት የዩክሬን የኢንተለጀንስ ሪፖርት ይፋ ተደርጓል። ይህንን ጉዳይ የሚያመላክተው መረጃ በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ በስፋት እየተዘገበ ሲሆን መሰረታዊ የሆነው ጥያቄ ግን አንድምታው ማለትም የዚህ መረጃ አንድምታ በእርግጥ ኢራንና ሩሲያ በትብብር ላይ ያሉ ሀገራት ናቸው ለማለት ነው ወይንስ ደግሞ ኢራን ብቻዋን እንደዚህ አይነት ጥቃትን በአሜሪካ ላይ መሰንዘር አትችልም የሚል አይነት ስያሜን ወይም የሚል አይነት ስሜትን ለመፍጠር ነው የሚለው ጉዳይም አብሮ በመነሳት ላይ ይገኛል። በዋናነት የኢራን የአየር ላይ ጥቃቶች ኢላማ ከሆኑ አካባቢዎች መካከል በተለይ በሳውዲ አረቢያ ውስጥ የሚገኘው ኪንግ ካሊድ እየተባለ የሚጠራ ወታደራዊ የጦር ሰፈር አንዱ ነው። ከዛም በተጨማሪ ደግሞ ሀፋር አልቢታን እየተባለ የሚጠራም ሌላ የአሜሪካ የጦር ሰፈር እንቅስቃሴ የሚያከናውንባቸው ስፍራዎች በተደጋጋሚ ኢራን የአየር ላይ ጥቃት ደርሶባቸው እንደነበረ አይዘነጋም። ታዲያ ከማርች 21 እስከ ማርች 31 ባሉት ተከታታይ ቀናት ውስጥ 24 የሚሆኑ የሳተላይት ሰርቬይ መረጃዎችን ሩሲያ ለኢራን ማቀበሏን የሚያመላክት አይነት ዘገባ እየተገለጸ ሲሆን ይህ ዋና የሚባሉት እነዚህ በቀደም ብዬ በነገርኳችሁ ቀናት ውስጥ የተከናወኑ የሳተላይት ሰርቪላንስ መረጃዎች አቅርቦትም በመካከለኛው ምስራቅ በሚገኙ 46 ዋና በተባሉ አካባቢዎች ላይ ትኩረታቸው ተደርጎ ሲከናወኑ እንደነበረ ነው በመገለጽ ላይ የሚገኘው። ታዲያ በእነዚህ ውስጥም ሂደት እንግዲህ ዋና ኢላማ ከሆኑት መካከል የአሜሪካ የጦር ሰፈሮች፣ የነዳጅ ማብለያና ማጣሪያ ጣቢያዎች እንዲሁም አውሮፕላን ማረፊያዎች ጭምር በኢራን የአየር ላይ ጥቃት ኢላማ ሆነው እንዲቀጥሉ አስችለዋል ነው በመባል ላይ ያለው። የአሜሪካ የኢራን ድሮኖችና ባላስቲክ ሚሳኤሎችም እንግዲህ እነዚህ ከሩሲያ አማካኝነት በማርች 21 እንደ አውሮፓውያኑ አቆጣጠር 2026 ላይ ይህንን አይነት መረጃ ኢራናውያኑ ማግኘት ጀምረዋል ከተባለ በኋላ ባሉት ተከታታይ ቀናት ውስጥ ደግሞ የኢራን ድሮንና ባላስቲክ ሚሳኤሎች እነዚህን ቀደም ብሎ የተገለጹትን አካባቢዎች ያነጣጠሩ ጥቃቶችን በመሰንዘር ከበድ ያለ ጉዳትን በአሜሪካና በአካባቢው ላይ በሚገኙ ሀገራት ላይ ማስከተላቸው አይዘነጋም። ዘ ኢኮኖሚስት ታይምስ እየተባለ የሚጠራው ዓለም አቀፍ መገናኛ ብዙሃን ሩሲያ በእርግጥም ይህንን አይነት የመረጃ ደህንነት አቅርቦትን ለኢራን ታከናውን ነበር በሚለው ጉዳይ ላይ ይዞት በወጣው ሰፋ ያለ ዘገባ ላይ ከሳውዲ አረቢያን ጨምሮ ቱርክ፣ ጆርዳን፣ ኩዌትና ዩናይትድ አረብ ኤምሬት በተደጋጋሚ ተመሳሳይ ሊባል በሚችል አይነት ፓተርን ጥቃት ተሰንዝሮባቸዋል ብሎ ይፋ ሲያደርግ ከዚህም ባሻገር ደግሞ እንደ ሳውዲ አረቢያ፣ እንደ ኢራቅ፣ እንደ እስራኤል፣ ኳታር፣ ባህሬን ኢቨን በፓሲፊክ ውቅያኖስ ላይ የሚገኘውና ዲያጎ ጋርሻ እየተባለ የሚጠራው የአሜሪካ የጦር ሰፈርም ጭምር ማለት ነው በኢራን ሚሳኤልና ድሮኖች ጥቃት ተሰንዝሮበታል የሚሉ ዜናዎችን ስንሰማ እንደነበር አይዘነጋም። ታዲያ ከነዛ ጥቃቶች ጀርባ የኢራን ማለት የሩሲያ የስለላ መረጃ አቅርቦት ዋነኛው የጀርባ አጥንት ነው እየተባለ የሚገኘው። ግን መካድ የሌለበት ጉዳይ ለምሳሌ ዲያጎ ጋርሻ እየተባለ የሚጠራውን የአሜሪካ የጦር ሰፈር በተመለከተ ኢራን 4000 ኪሎ ሜትሮች የሚምዘገዘግ አይነት ባላስቲክ ሚሳኤል የለኝም እኔ ዲያጎ ጋርሻን አልመታውም ስትል ቀደም ብሎ ቀርቦባት የነበረውን ክስ ማጣጣሏ አይዘነጋም። በአንጻሩ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በዚህ ሰዓት ላይ እኛም ብቻ ሳይሆን አውሮፓ ድረስ የሚዘረጋና የሚምዘገዘግ የባላስቲክ ሚሳኤል ታጥቃለች። ለዚህ ማሳያ የሚሆነው ደግሞ ዲያጎ ጋርሻ የሚባለውን የአሜሪካ የጦር ሰፈር በፓሲፊክ ውቅያኖስ ላይ የሚገኘው ማለት ነው፣ በህንድ ውቅያኖስ ላይ የሚገኘው ማለት ነው፣ እሱን ያነጣጠረ ጥቃት ሰንዝራለች የሚለውን ጉዳይ እንደ ማሳያ አድርገው አቅርበውት እንደነበረ አይዘነጋም።
የጀርመን የውጭ ጉዳይ ሚኒስትር ጆናን ዋይድ ፖል ቀደም ብሎ በተለያዩ ዓለም አቀፍ መገናኛ ብዙሃን እየቀረበ የነበረውንና ሩሲያ ለኢራን ወታደራዊ የስለላ መረጃዎችን እያቀረበች ነው የሚለውን ጉዳይ በማረጋገጥ በአንድ ጋዜጣዊ መግለጫ ላይ በእርግጥም ኢራን እንደዚህ አይነት ድሎች ማስመዝገብ የቻለችው ከጀርባ ሩሲያን በማድረጓ ነው የሚል አይነት መግለጫን ሰጥተው እንደነበረም ጭምር ይታወሳል። አሁን መሰረታዊ ሆኖ እየቀረበ ያለው ጥያቄ ኢራን እንዴት ይህንን አይነት ብቃት የላትም ወደሚል አይነት ድምዳሜ ላይ ሊያደርስ የሚችል ሩሲያንም ደግሞ በዚህ ጦርነት ላይ ተሳታፊ ነበረች ሊያስብል የሚችል መረጃ ያውም በዩክሬን የስለላ ተቋም አማካኝነት ሊወጣ ይችላል የሚለው ነገር ነው ማለት ነው። እንደሚታወቀው ኢራን የራሷን ሳተላይቶች ወደ ጠፈር ያመጠቀች ሀገር ነች። ከቻይና ጋርም ሆነ ከሩሲያ ጋር በመተባበር በጣት የሚቆጠሩ ቢሆንም እንኳን ሳተላይቶችን ወደ ጠፈር አምጥቃለች ከዓመታት በፊት ማለት ነው። ስለዚህ ለምታከናውናቸው ወታደራዊ ተልእኮቿ ምናልባት በነ ሩሲያ ላይ የተንጠለጠለ መሆን የግድ ላይላት የሚችልበት አጋጣሚ አለ። ያ ማለት ግን በሩሲያና በኢራን መካከል ደግሞ እንደዚህ አይነት አጋርነት ላይፈጠር ይችላል ወደሚል ድምዳሜ ልወስዳችሁ ፈልጌ አይደለም። ምክንያቱም ቀደም ባሉት ዓመታት በተለይ በ2024 መጠናቀቂያ አካባቢ ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሞስኮ የኢራኑን ፕሬዝዳንት መሱድ ፔዝኬሽያንን ተቀብለው ባነጋገሩበት ወቅት በሞስኮውና በቴህራን መካከል የደህንነት ወይም ሴኩሪቲ ሚቹዋል ዲፌንስ ፓክት እየተባለ የሚጠራና የጋራ ወታደራዊ አጋርነትን መፈረማቸው ይታወሳል። ይህ የጋራ ወታደራዊ ትብብር አጋርነታቸው ምንም እንኳን በሰሜን ኮሪያና በሩሲያ መካከል እንዳለው አይነት አንዱ ከተነካ ሌላው እንደተነካ ይቆጠራል የሚል ሐሳብን ባያጠቃልልም ነገር ግን አንደኛው ወገን የጂኦግራፊውን ወይም የመሬት አቀማመጡን ተጠቅሞ በሌላ ወገን ላይ ሌላ ሶስተኛ አካል መጥቶ ጥቃት አይሰነዝርበትም። ለምሳሌ ያክል ኢራንን በመጠቀም አሜሪካ ሩሲያን መምታት አትችልም፣ ወይም ሩሲያን በመጠቀም አሜሪካም ወይም ሆነ ሌላ ሀገር ኢራንን መምታት አይችልም የሚል አይነት ሐሳብ እንዳለው ይገለጻል። ከዛም ባለፈ በመሰል አይነት ሁኔታዎች ላይ ትብብር ሊያደርጉ የሚችሉበት አይነት ነባራዊ ሁኔታም ተጠቃሏል ይባላል። ግን ከምንም በላይ ይህን ጉዳይ በተመለከተ በኢራንም ሆነ ሩሲያ አማካኝነት ምንም አይነት ምላሽ አልተሰጠም። ከዛም ማለፍ ሲል ደግሞ አሁን ለምሳሌ የዲያጎ ጋርሻን ጉዳይ ነግሬያቸዋለሁ። ኢራን አንዳንድ መታለች የምትባላቸውን ኢላማዎች በተመለከተ ስታስተባብል ቆይታለች። እኔ አልመታሁም፣ እኔ አልተኮስኩም። ዲያጎ ጋርሻ ላይም 4000 ኪሎ ሜትሮች ድረስ ነው የሚርቀው። እንግዲህ ዲያጎ ጋርሻ የሚባለው የአሜሪካ የጦር ሰፈር ያለበት ስፍራ ከኢራን ወደ 4000 ኪሎ ሜትር ይርቃል። ስለዚህ እንደዛ አይነት መረጃዎች በእስራኤል አማካኝነት የወጡብኝ መላው ዓለም በኢራን ላይ እንዲነሳ ለማድረግ ነው እንጂ እኔ በቀጥታ ወደ ዲያጎ ጋርሻ የሚምዘገዘግና የሚደርስ አይነት የባላስቲክ ሚሳኤልን አልታጠቁም ያለችበት አጋጣሚ እንዳለም አይዘነጋም። ስለዚህ እነዚህ ነጥቦች ናቸው እንግዲህ ሪፖርቱን በተመለከተ በእርግጥ ትብብር በሁለቱ ሀገራት መካከል ሊኖር የሚችልበት አይነት አጋጣሚ እንዳለ የሚካድ ባይሆንም ነገር ግን በዚህ ደረጃ ኢራን በጦርነቱ ላይ ተሳታፊ ሆና ሩሲያ በጦርነቱ ላይ ተሳታፊ ሆና ለኢራን መሰል አይነት የሳተላይት መረጃዎችን በመስጠት ያደረገችው አስተዋጽኦ በዚህ ሁኔታ እንዴት ሊገለጽ ይችላል? ቬሪፋይድ በሆነ ቡድን መረጋገጥ የለበትም ወይ? የዩክሬን የመረጃ ተቋም ነው እንዳልኳችሁ ጉዳዩን ይፋ ያደረገውና የዩክሬንና ሩሲያ ደግሞ ያሉበት አሁናዊ የጦርነት ሁኔታ ይታወቃል። ስለዚህ እነ ዩክሬን ሌላ ግብ አላቸው የሚባለውም ለዚህ ነው። ለማንኛውም ሰብስክራይብ ማድረጋችሁ